አባትሽ ከሞተ በኋላ መቋቋም አልቻልሽም። ሁል ጊዜ ትጨነቂያለሽ። አባቴ እኔ አላንተ እኮ መኖር ከበደኝ እያልሽ ነው። ምን ነው ጌታ ወይ ለየከኝ እያልሽ ነው። እየሰማሽ ነው። አታልቅሽ። አይዞሽ። መልካም ሰው ነበረ። ሰውነቱ ሁሉ ገባ ማለት ጀመረ። ጸጉሩ ራሱ ወደ ኋላ መሸሽ ጀመረ። እውነት ነው። እነዛ ሰዎችን ያቸው እስቲ እነዚህ ሁለቱ ትንሽ እሱ የሚመስል ሰው አለ። ይጎበኝሻል ይላል። አግብተሽ የማየውን ነገር ላቋርጥሽ ላቋርጠው ወይስ ይቀጥል? እግዚአብሔር ከጎንሽ አለ። ያ ባይሆን ኖሮ መንፈስ ቅዱስ ተባረክ። አባትሽ ታሞ ነው የሞተው። በጣም ታሟል። ጸጉሩ እስከሚያልቅ ነገር ነው የታመመው። የሰው እጅ ነው የገደለ። መንፈሱ መትቼዋል። አሜን። ጌታ ይናገረኝ እያልሽ ነው። ሁሌ ነው የምትይ። በአንቺ ፊት ለፊት የተደገሰ የሐዘን ድንኳን አለ። እግዚአብሔር ወደ ምስጋና ቀይሮታል። አሜን። አባትሽ በጣም አንቺን ይወዳል። አንቺም ደግሞ አባትሽን ትወጃለሽ። አባትሽ ከሞተ በኋላ መቋቋም አልቻልሽም። ሁል ጊዜ ትጨነቂያለሽ። አባቴ እኔ አላንተ እኮ መኖር ከበደኝ እያልሽ ነው። ምን ነው ጌታ ወይ ለየከኝ እያልሽ ነው። እየሰማሽ ነው። አታልቅሽ። አይዞሽ። አንዳንዴ በእንቅልፍ ልብሽ ይመጣል፣ ያናግርሻል። ያ ስፒሪት ይቆረጥ። አሜን። ህመሙ ግን ከበድ ያለ ህመም ነበር። በጣም ይቀጣ ነበር። ከበድ ያለ መልካም ሰው ነበረ። ሰውነቱ ሁሉ ገባ ማለት ጀመረ። ጸጉሩ ራሱ ወደ ኋላ መሸሽ ጀመረ። እውነት ነው። እጆቻችሁ ከፍ አድርጉ። አለ ጊዜ ሊገላችሁ የሚመጣ አውሬ ይመታ። የሞት መልአኮች ወደ እናንተ ነፍሳችሁን ሊነጥቁ የሚመጡት በጌታ በኢየሱስ ስም ይመለሱ። ቀጥታ የሚወረወር ቀስት አለ ሊነጥቃት የተዘጋጀ። የኔ አምላክ ግን ስፒሪቱን ሲነቅለው አየሁ። ሲመታ አየሁ። ሲያፈርሰው አየሁ። አሜን። አሁን ሁለት ጥያቄ ልጠይቅና ውጭ ወጥተሽ ታውቂያለሽ? ወጥቼ ነው። ወጥተሻል? አሁን መጥተሻል። መሄድ ይሻለሻል? ማግባት ይሻለሻል? ወይ ጌታ ይችላል ወይ? አሁን እሷ ምንም አይደለም። እነዛ ሰዎችን ያቸው እስቲ እነዚህ ሁለቱ ትንሽ እሱ የሚመስል ሰው አለ። መንፈስ ቅዱስ ይችላል ወይ? አይዞሽ፣ አሁን አታልቅሽ። አሁን ላንቺ ምስጋና ሲሆን ነው ያየሁት። የሐዘን ድንኳኑ ንጥቅ ሲያደርጋየሁ፣ የምስጋና ድንኳን ትክክል ሲያደርግልሽ አየሁ። መንፈስ ዓለም ላይ
አንድ ሰው አለው በህይወትሽ ላይ እያየሁት በአንቺና በሱ መሃል ላይ ሌላ ደግሞ ጣልቃ ሊገባ የተዘጋጀ እባብ አየሁ። አሁን የምትወጂ ልጅ ምስጢሩ የምታውቂ ነገር አለ? አታውቂም? አላውቅም። እሺ ከፍ አድርጉ እጆቻችሁን። ምስጢር ውስጥ ገባሁ አይደል? አረ ይከበር። አባትሽን ይመስላል ያ ሰውዬ። አሁን እንደነገርሽ አይተሻል። ትክክለኛ ያንቺ የተነገረ ወደኛ ነች። በእናት ነው የምትገናኙ? በእናት የረታቸው እና ቡጫ ቀር ነው። ጋሽ ሙሌ ዘና በል ያውራ እና ምስጢሩ ጌታ ካወጣን የምናደርግሽ ከመቃብር ስፍራ የሚወረወር ቀስት ሲሰበር አየሁ። ወደ መቃብር ስፍራ የሞቱት ከሞቱ ጋር ተቀላቅሏል። መስፈሩ ቆርጬዋል። ሀሳቡን ከአንቺን አንስቻለሁ። ነፃ አውጥቼሻለሁ። አሜን። እስቲ ስንት ስም ነው ያለሽ? ማን ሁለተኛ ስም? አረጋሽና ሜሮን። አረጋሽና ሜሮን። ሃሌሉያ። ከፍ አድርጉ እጆቻችሁ ከፍ አድርጉ። ሰዓት ስለሌለ ለብዙ ሰው ጸልያለሁ ብያለሁ፣ ቀጥያለሁ። እግዚአብሔር አምላክ በዚህ ወር ማለቂያ አካባቢ ላይ እጅ በአፍ የሚያስጭን ጉብኝት ያድርግላችሁ። ፈርታችሁ የወጣችሁበት ስፍራ ከዚህ ሰዓት ጀምሮ የእግዚአብሔር መልአክ ከፊታችሁ ቀድሞ ያንን ምሽግ ያፍርስላችሁ። የተያዘበት በረከታችሁ የተዋጠበት ስፍራ ላይ የሰማይ አምላክ ጣልቃ ይግባ። እኔ አምላክ ለአንቺ በተኘሽበት በልብሽ ለኔ አወራለሁ አለ። አሜን። ለአንቺ የሆነና ያልሆነ እኔ ራሴ አወራለሁ አለ። አሜን አሜን። ያወራኝ ይችላል እኮ ይችላል። በነገራችን ላይ እዚህ ቤት በጣም ነው የሚሰራ ጌታ ምስክሬ ነው። አንድ ቀን የማይሆነው አይሆንም ብሎ ነው የሚያወራ እግዚአብሔር። እኔ አሁን እያየው ያለሁት እናንተ ቤት ላይ ትልቅ የምስጋና ድንኳን ሲተከል፣ አሜን፣ ብዙ ሰዎች ሲጠሩ፣ አሜን፣ አየው። አሜን ይሁንልኝ። ያንቺ እሷ ነች? ሌላ አይተለችም? አለችኝ ታላቅ እህት። አንቺ ትመስላለች? አሽው በአንቺ ህይወት ላይ ህይወትሽን ለማበላሸት መንገድ ይዞ የመጣውን የእግዚአብሔር መልአክ ይመታዋል። አሜን። ይመታ ይመታ። በኢየሱስ እጆቻችሁ ከፍ አድርጉ። የእናንተ ያልሆነ ከቤታችሁ ይወገድ። እጆቻችሁ ሁለት እጆቻችሁ ዘርጉ እስቲ። ሃሌሉያ። የእናንተ ያልሆነ ከቤታችሁ ይወገድ። አሜን። እግዚአብሔር የምስጋና ድንኳን ይተክላል ነው። አሜን። አዲስ ነገር አደርጋለሁ። አሜን። ጭንቀቱን ካንቺ ላይ አጠፋለሁ። አሜን። መልካም አባት ሰጥቼሻለሁ። አሜን። ተንከባከቢ። አሜን። እናታችሁ በቅርብ ቀን ወደ ኢትዮጵያ ትመጣለች። አሜን። ትምጣ። ሁለታችሁን ግሸኝ እንዴ? ሸኘን። ይሄዱ ሙሉ ይሄዱ። እጆቻችሁ ከፍ አድርጉ።